ጽናት እና ኪራ መቼም አይለያዩም። መቼም ቢሆን ጽናት እና ኪራ አይለያዩም። ምክንያቱም ምሩ እውነቱን አውቃለች። ቢረፍድም ጽናት የኪራ ትሆናለች የምትሉ ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ያው እስከ ዛሬ ድረስ ለምንድን ነው ጽናት እውነቱን የማትናገረው እያለን ብዙዎቻችን በጉጉት ስንጠብቅ እንደነበር እናውቃለን። አሁን ላይ ግን ደስ የሚለው ነገር በጣም አዲስ ደስ የሚል ዜና ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጽናት ለኪራ ያስተላለፈችው መልእክት አለ። መጨረሻ ላይ አብራችሁ ይቆዩ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ መቼም ቢሆን ጽናትና ኪራ አይለያዩም። ምክንያቱም ምሩ እውነቱን አውቃለች። ቢረፍድም ጽናት የኪራ ትሆናለች እያለን እንግዲህ የጽናት የምሩ መፈታት ለጽናት ለኪራ ፍቅር እንዲቀጥል ያደርጋል የምትሉ ምሩ መታሰር የለባትም። ምሩስ ለምን ምን አይነት ጥፋት አጥፍታ ነው? እንዲሁም ሊያግቷት ሊያስሯት የቻሉበት ምክንያት ምንድን ነው እያለን ብዙዎቻችን ጥያቄ በጥያቄ እየሆንን ነው። እንግዲህ የምሩ መታፈን ለጽናትና ለኪራ ፍቅር እንዲቀጥል ያደርጋል። ሀሴት ይሄ መጥፎ ስራዋ ሲጋለጥ ቤተሰብ ሲሰማ ኪራ ስለማያገባት ናሂም ድብቁን ሚስጥር ይዘረግፈዋል በቃ እያለን ብዙዎቻችን እየጠበቅን ነው። ግን ቆይ ውዶች፣ በቀጥታ ብቻ ነው የምታስቡት? ልበይ ቆይ ያን ያህል ክፉ ሆነህ ሴት በላይህ ላይ ስትደራረብ ለአንተ ደስታ ብላ እያፈቀረችህ ችላህ ኖረች። አሁን እንዴት አንተ ጽናትን መረዳት አቃተህ? ኪራ ቆይ በዙሪያው የሆነ ነገር አለ እንዴ ብለህ እንዴት አታስብም? የሚሉ እንግዲህ ከራሴው ጀምረ አስተያየት አለን ማለት ነው። እንግዲህ ጽናት ኪራን እንደምትወደው እናውቃለን። በፊት ያው ከላይ ላይ ሴት እየደራረበ እሷ አላለመናገር እንግዲህ ፍቅሬ ውዴ ብላ ቀስ ብላ ነገሮችን ለማስሄድ እየሞከረች ትገኛለች። ቢሆንም ጽናት ኪራ ከተለያዩ እውነት ለመናገር በጣም ከምላችሁ በላይ ያስጠላ ማለት ነው። ጽናትና ኪራ መለያየት የለባቸውም። ነገሮቹን እንግዲህ ቀስ አድርገው ማየት ነው ያለባቸው ማለት ነው። አሁን እውነቱ መገለጥ አይቀርም። ምሩዬ ሁሉ ሰማች። ሀሴት ደግሞ ደፋር በውስጥ ቤት እንደዚህ ይደረጋል እያሉ ነው እንግዲህ ጽናት ታረቁ ኪራ እንግዲህ ከኪራ ጋር እንዲታረቁልን ሁላችንም ጽናት ቆይ የምታደርግ ነው የምትሉት? ያስተካክል እንጂ እሷ እኮ የተሰጣትን ነው የምትሰራው። ወይ ዲስክሬሽን አጥበው እናስተው አንዴ አጥበን እናስጠው እንደ እያሉ ነው እንግዲህ ኪራን ነው። ኪራ ያው ለጽናት ያስፈልጋታል። እሷም ቢሆን ሁለቱም እንደሚዋደዱ ሁላችንም እናውቃለን። አረ ይሄ ኪያ ወይ አያምር ወይ አያፍር። እፍ ተቃጠል። ክፍል 57 ይለቀቅ። ግን በእንደዚህ ከቀጠላ ላይም የሚሉ አሉ ማለት ነው። እንግዲህ ያው ብዙ አስተያየቶች አሉ ማለት ነው። ወይኔ ኪራ እና የጽናትዬ ስንል ምሩን አገተቻት። እንግዲህ ምሩ መታገት የለባትም። ምሩ መፈታት አለባት። ስለዚህ ጽናት እንግዲህ የጽናትና የኪራ ፍቅር የሚቀጥለው በምሩ ነው። እንግዲህ ምሩ መታሰር የለባትም የምትሉ ላይክ ማድረጋቸውን እንዳትረሱ። ኪራና ጽናትን አስታርቁልን። ኪራና ጽናት መታረቅ አለባቸው እያለን ናሆሚ እኔም ለሌላ ለመዳር አልተዘጋጀሽም አላለም። እንግዲህ በጣም ምሩን እንደሆነ ማየት አልፈልግም በፍጹም የምትለው ይህ ቪዲዮ ላይክ አድርጉ ማለት ነው። ምሩዬ የኔ ዋህ ያው እንደዚህ ሆና መታየት የለባትም የምትሉ ምሩ በጣም ለጽናትና ለኪራ አስፈላጊ የሆነች ልጅ ናት። ያው
ጽናትዬ የኔ ስስት የኔ እንቁ ምሩዬ የኔ እናት አገተችሽ አይደል እያለ ነው እንግዲህ። ምሩዬ መታገት የለባትም የምትሉ እንዴ? ምሩ ለምን አሳረቻት? ቤት ቁጥር 2 ከዚህ ውጭ ሀሴት እያሉ ነው እንግዲህ። ምሩና ያው ምሩ መታገቷ ያናደደው ጭራሽ እኔማ ፊልም መሆኑ ራሱ መድኃኒቱ ሀሴት ይሆሽ ተከዚዝ የሰኒ እህት ቤት ይሆናለች መጣች ጠብቁ ተጠርጥር ያለሁ እያሉ ነው ማለት ነው። እንግዲህ ኪራና ጽናት ያው በሚያመጡት የጽናት ትውና የቃቃ ባልና ሚስት ጨዋታ ይመስላል የሚሉ ብዙ ነገሮች አለ ማለት ነው። እንግዲህ ጽናትዬን በጣም ደስ የሚሉና ነገሮችን የምታስብ ናት ማለት ነው። እወዳችኋለሁ። ምሩ ላይ እንደዚህ አይገባም የምትሉ ምሩዬ በጣም ደስ የምትል የሰዎች አስተሳሰብ ያላት ለጽናትና ለኪራ ደግሞ ምሩ አስፈላጊ ናት የምትሉ እንግዲህ ላይክ አድርጉ። ማለት ጭራሽ ምሩ አፈና አሰራያት እኮ ልታሰቃያት ነው። ስለዚህ አሁን ምሩ ይፈተናሉ ማለት ነው ገና እያሉ ነው ማለት ነው። ምሩዬ የኔ ወዳ ይዞሽ ጉድ እኮ ነው እዛ ቤት ጽፉን ትዕግስቱን ስጠኝ እያሉ ነው ማለት ነው። እንግዲህ ምሩዬን የምትወዱ ምሩ መታሰር እንዲሁም መታገት የለባትም ትለቀቅ የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጽናቴ በቃሽ እውነቱን ተናገሪ አታበሳጭን እያሉ ነው እንግዲህ ጽናትዬ እውነቱን ለመናገር እንግዲህ ያብቃሽ ማለት ነው። ኧረ ኪራ ልብ ግዛ ገዳይ ጽናት ሳትሆን ሄኖክና ሀሴት ናቸው እልሃለሁ ልብ ግዛ እያሉ ነው እንግዲህ። አይ ሀሴት የቀን እንቅልፍ ደህንነት ነው አላለችም ምንም ብታይም እያለች ነው ማለት ነው። ያው እንግዲህ የጽናትና የኪራ ቤተሰቦች እንግዲህ ጽናት ፍቅሩን ትግለጽለት እንዲሁም እውነቱን ትንገረው የምትሉ ላይክ ማድረጋቸውን እንዳትረሱ ማለት ነው። እንግዲህ ጽናትና ኪራ መለያየት የሌለባቸውም። እውነት ለመናገር እነሱ ከተለያዩ በጣም ከምላቸው በላይ ነው የሚያስጠላው። እነሱ መለያየት የለባቸውም ማለት ነው። የጽናት መከራ ለምሩ ተረፋት። ቀንሽን ጠብቂ በምሩ ከመጣሽ ናሁን ድራሽሽን ነው የሚያጠፋሽ እያሉ ነው እንግዲህ። ምሩዬ በጣም እንግዲህ የናሁ ንግስት እንደሆነች ሁላችንም እናውቃለን። የኪራ ሴቶች መቼ ነው ተንኮል ከመስራት የሚታቀቡት? ምኒቱ የባሰችው መጣች። ኧረ ተው የሚላሉ ማለት ነው። አሁን ክፍል 57 ቶሎ ይለቀቅልን እያሉ ነው እንግዲህ። ያው የጽናት ያው ለኪራ እውነቱን ትንገረው እያለ ሁላችንም እያነሳን እንገኛለን ማለት ነው። ለኪራ እውነቱን ትንገረው ለምንድን ነው የማትነግረው እያለን ነው እንግዲህ። ጽናትና ኪራ እውነቱን ይናገሩ እንዲሁም እውነቱን በአንድ ያውቃሉ የምንል ሁላችንም አለን ማለት ነው። ጽናት ኪራን ማግባት አለብሽ፣ ጽናት ከኪራ ውጭ ወደ ውጭ የምትሉ ይህ ቪዲዮ ላይ ካርጉ ማለት ነው። ምሩን አሰረች ማለት ልጠናቀቅ መሆን አለበት። በ57 ድራማ እውነታውን ላወጣ ነው ወይስ ምን እያሰባችሁ ነው? ስለዚህ ጽናትን ለኪራ ፍቅሩን
ግለጭለት እያሉ በጣም ብዙ የተናገሩ ነው ማለት ነው። ኧረ ድምጻችን ይሰማ ጽናት ለኪራ ፍቅሯን ትግለጽለት የምትሉ ጽናት ግን አበዛሽው። እነሱ እንዲቀራረቡ ትፈልጋለች፣ ግን ደግሞ ትንጨራጨራለች። ለምንድን ነው እውነቱን የማትናገረው የምትሉ ያው